وقلن قولا معروفا በለሰለሰ ቃላት እንዳታወሩ ቀልቡ ላይ በሽታ ያለበት ሰው ደስ ይለዋል አንተ ስትለው ይነካል በቃ የዝሙት በሽታ ያለበት ድምጿን የሆነ ሞርዳ ስታወራ ደስ ይለዋል ይደሰታል እንዳታርጓላ فيطبع الذي في قلبه مرض على በቀልቡ በሽታ ያለበት ሰው ደስ ይለዋል ከሴቶች መቀላቀል አብሮ መሆን አብሮ መንገድ መሄድ አይቻልም ሐራም ነው ተጠንቀቁ ወረጁሉ እንዳሉ አለበት ምራቱ ዛቱ መንስቢ የጥሩ ጎሳ ቤተሰብ የሆነች ጎሳዋ እንዲህ የሚባል ምትባል በጣም የተወደደች ጎሳዋ ከፍ ያለ ሴት ፈለገችው ወጀማል እንዲሁ ቆንጆ የሆነች ለዛው ሁለት ነገር ተዋልተውበታል ጎሳዋ ምርጥ ነው ቆንጆም ነች ያቺ ሴት ፈለገችው ፈቃላ ኢኒ አኻፉላህ አላታሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ አላህን እፈራለሁ ያላቸው የዛን ቀን አላህ በጥላው ስራ ያደርገዋል የት አለ የነዚህ አይነት ጀግና የት አለ ዛሬ ኮቻቸውን ተከትለን አይደለም እንዴ ውጭ ዘመድ ጋር ነው ስልክ ላክልኝ ምን አይነት ስልክ ፌስቡክ ቴሌግራም ማይበትላል ምን ፈልጎ ነው ማየት ይፈልጋል በቃ ሴቶች ያጣራል hatta የዝሙት ፊልም የሚያዩ ሙስሊሞች አሉ ይሄ ቀልባችን ላይ ኩፍርን አላህ ሀትም እንዳያደርግብን እንጠንቀቅ በተለይ ቁርአን የምንቀራ ዲን የምናቅ ሱናን የምናቅ ዳዋ የምናደርግ ሰዎች ፌስቡክ ላይ የሚመጡ ሴቶችን አላህን እንፍራ አይቻልም ሐራም ኢማናችን ምንገባ እነዚህ ወደ ዝሙት ወደ ጀሃነም የሚጣሩ ናቸው ከዲጃ ፋጡማ ምትሆን ተጠንቀቅ የጀሃነም ፈጣሪ ነች ባበላሸችው ሁላ አላህ ይቃማ ቀን ይጠይቃታል ይሄ ቴሌግራም ፌስቡክ ቲክቶክ እያሉ የሙስሊም ሴቶች ድራማ ይሰራሉ መንግዳ ቤት ቁጭ ብሎ ሸወደኝ እያሉ ይሰራሉ በጀሃነም የሸወችው በጀሃነም የሸወደች አላወቅሽ አንቺ ሞኝ አንተ ሞኝ በጀሃነም በተሸዋወዱ ሸወድኩት እያሉ እየተሳሳቡ ፈትዋ አንስቶ ይልካሉ እወድሻለሁ ወዳለሁ እያሉ ማለት ነው ሀዛ ሙንከር ነው ይሄ አላህን የሚያስቆጣ ነብዩን የሚያስቆጣ ኢማን የሚያስገፍፍ ተግባር ነው ቲክቶክ የሚሉ ቴሌግራም ፌስቡክ ተጠንቀቁ አላህ ልትፈሩ ይገባል የሙስሊም ጋጠወጥ ሴቶች በዙ ባሁኑ ሰዓት አላህ ይዳያቸው ካልሆነ ደግሞ አላህ ታምሩን ያሳያቸው ጀርባቸውን ያምግልላቸው ነው ሙስሊም ሴቶችን እያበላሹ ነው ሙስሊም ወንዶችን እያበላሹ ነው አላህ ይዳያቸው ካልሆነ ምላሳቸውን አላህ ያምግልላቸው ወንዶችን ወደ ጀሃነም ይጣል